በዘፍጥረት መጽሐፍ ምዕራፍ 17ኛው ምዕራፍ ላይ የእግዚአብሔር ቃል ለአብርሃም እንዲህ ሲል ተገለጠለት ይላል። አብርሃም ሆይ እኔ ኤልሻዳይ ነኝ፣ በፊቴ ተመላለስ የሚል ቃል ወደ አብርሃም መጣ። እኔ ኤልሻዳይ ነኝ፣ በእኔ ፊት ተመላለስ ማለት እኔ ሁሉን ቻይ ነኝ፣ እኔ ሁሉን እሰራለሁ፣ ቃል የገባሁህን የነገርኩህን ነኝ፣ እኔ እችላለሁ ማለቱ ነው። እግዚአብሔር ኤልሻዳይ ነኝ ብሎ ስል እግዚአብሔር እኔ ሁሉን እችላለሁ። ወዳጆቼ ሁሉን ማድረግ በሚችለው በጌታ ፊት ተመላለሱት። ሁሉን መስራት በሚችለው በጌታ ፊት ተመላለሱት። ዋጋችሁን በሚከፍል ልፋታችሁን በሚከፍል የለፋችሁበትን በሙሉ መክፈል በሚችል ጌታ ፊት ተመላለሱ። በሰው ፊት መመላለስ ጥቂት ጊዜ ደስ ሊያሰኝ ይችላል። ጥቂት ጊዜ ጥቅም ሊኖር ይችላል። በሰው ፊት መመላለስ ግን ለጊዜያዊ ነው። በእግዚአብሔር ፊት መመላለስ ትልቅ ቫልዩ አለው፣ ትልቅ ተስፋ አለው። ለዚህ ነው እግዚአብሔር አብርሃምን በፊቴ ተመላለስ አለው። አቤት በእግዚአብሔር ፊት እግዚአብሔርን ማገልገል፣ በእግዚአብሔር ፊት መመላለስ እንዴት ያክል መታደል ነው! በእግዚአብሔር ፊት መውደቅ ምን ያክል መታደል ነው! በእግዚአብሔር ፊት መሆን፣ በእግዚአብሔር ፊት ራስን አሳልፎ መስጠት እንዴት ያለ መታደል ነው! እንዴት ያለ እድል ነው! ይበላችሁ። በእግዚአብሔር ፊት የሚመላለስ ሰው የሚያጣው ነገር የለም። በእግዚአብሔር ፊት የሚመላለስ ሰው የሚያጣው ነገር የለም። በእግዚአብሔር ፊት የሚመላለስ ሰው የሚጎድለው ነገር የለም። በእግዚአብሔር ፊት የሚመላለስ ሰው በሰው ፊት ከሚመላለስ በላይ እግዚአብሔር ያከብረዋል። ሲጀመር የምትመላለሱት ከሰው የሆነ ነገር ለማግኘት ሳይሆን ከእግዚአብሔር የሆነ ነገር ለማግኘት ተመላለሱበት። እግዚአብሔር ያስባችኋል። በእግዚአብሔር ፊት ተመላለሱ። እግዚአብሔርን ለማገልገል እግዚአብሔር ፊት ተመላለሱ። ተባረኩ። ወዳችኋለሁ።